ፈንገሱ ሳምባይ ውስጥ ያሉትን ደም ስሮች በልቶ እያስቆጣ ነው። ኪነ ጥበብ ኖሮ ለኪነ ጥበብ እድሜውን በሙሉ የሰጠ ነገር ግን ኪነ ጥበብ የሚፈልገውን ነገር ያላሟላችለት ብቸኛ ሰው ቢኖር አስቻለው ነው። አስቻለው ቢርቡ ይሁን የቀንሱ ነው ደማ ስለሳሰል አስቻለው በኪነ ጥበቡ በሚችለው ሙያ ከተማውን እንደሚወድና ሁሌም እንዳስተዋወቀ ስናየው ግርም ነው የሚለኝ። እንግዲህ 20 ምናምን ቀን በጤንነት አለው እስካሁን የህመም ስሜት ድካም ነው የሚሰማኝ። ሬዚስታንስ ብዙ ደም ስለፈሰሰኝ አቅም አሁን ብዙ ራሱ ሳወራ ይደክመኛል። እንደምትመለከቱት እንግዲህ ውቢቷ ሐዋሳ ይኸው ዘና ፈታ እያደረገችን ነው። ከጥቂት ደቂቃዎች በኋላ ይህ የምታዩት ሳንሴት ከበስተጀርባ ባለው ተራራ ላይ ስትጠልቅ ያለው ውበት እጅግ አስደማሚና መግነጢሳዊ ውበቱን ይዞ ይመጣል። አንድ ግጥም ጀባ ልበላችሁ። አላሙራና ሉጦን ከተራስጌ ተንተርሰሽ ታቦርን ለመጋረጃ በግራ ጎንሽ ጋርደሽ ንሽ ባለው መሬትሽ ላይ ዘና ዘንፈል ብለሽ ለእግሮችሽም ማረፊያ ሐይቁ ዳር እንዲህ ግድብ ሰርተሽ የፀሐይ ደሞሽ መጥለቂያን ጀንበሯን ስትናፍቂ አየውሽ ተደምሜ ተፈጥሮሽን ስታደንቂ አሜ ጎዶሊ ነው 100 አስቹ የሁሉ ቤተሰብ ነው። አስቹ ሁሉ ወዳድ ነው። ዛሬ ግን ደክሞታል፣ ታሟል። ከማን ጋር ነው የአይጥና ድመት ጨዋታ የጀመርሽው? ይሄን እሱ ቅንቅሽ የመሳሰሉትን የአሜሪካን ልጃገረዶች እያጫወተ ነው። በምን እርግጠኛ ትሆኛለሽ? በ3 ደቂቃ ውስጥ የማዳጋስካር ወንበር ነው ማለት ማ እኔ ባሮ አዎ አንተ ራስህ የማዳጋስካር ጎሽ አቶ አዱኛ። ስለዚህ በሚቀጥለው ሳምንት እደውላለሁ። እሺ ጉዴ ፈላ ወይኔ ጉዴ ፈላ ወይኔ ጉዴ ፈላ አለች አስቴር አወቀ። አቆይስተን ሰላም ነው? እንዴት ነሽ? አለሁ እግዚአብሔር ይመስገን። አቤት ብልታለ እኔ እንኳን ሆንኩ ካንተር በቃ ይሄ ይበቃኛል። ከኝም እኮ አላወቀኝ መቀኛ ምን መቀኛ ሐዋሳን ውብ ተፈጥሮ እንደማስቃኛችሁ ሐዋሳን ከሌሎች ከተሞች ምን ለየት ያደረጋታል ብትሉኝ ተፈጥሮ ውበቷ ባሻገር እንግዳ ተቀባይነቷ፣ ሁሉንም ብሔር ብሔረሰቦች አቅፋ መያዟ፣ የሰላምና የፍቅር ተምሳሌት መሆኗ፣ ያያት ሁሉ ለመኖሪያነት ለመዝናኛነት የሚመርጣት አንዳች መግነጢሳዊ ኃይል ያላት መሆኗ ወዘተርፈ ታውቃላችሁ።